ይህ ቪዲዮ ይሄ እንትኑን ለመስራት መጀመሪያ ፕሪቦዲ ዲያግራም መስራት ያስፈልጋል። እሺ አሁን ሳሜሽን ኦፍ መጀመሪያ ሳሜሽን ኦፍ ኤፍ አሎንግ ኤክስ ዳይሬክሽን ብለን እንጀምር። ሳሜሽን ኦፍ ኤፍ አሎንግ ኤክስ ዳይሬክሽን ስንል በቴንሽን ዋን ስናይ በቴንሽን ዋን ቆመን ስናይ ሳሜሽን ኦፍ ኤፍ አሎንግ ኤክስ ዳይሬክሽን ይሄ ነው። ቴንሽን ዋን ታይምስ ኤክስ ስላለ ኮስ 30 ዲግሪ ሲደመር ቴንሽን ቱ ማይነስ ነው። ማይነስ ምክንያቱም ይሄ አሎንግ ኔጋቲቭ አክሴስ ወደ ኔጋቲቭ አክሴስ ስለሆነ ቴንሽን ቱ ወደ ኔጋቲቭ አክሴስ አፕላይድ ስለተደረገ ወደ ኔጋቲቭ ዳይሬክሽን አፕላይድ ስለተደረገ ማይነስ ነው የምንለው ማለት ነው። ቴንሽን ቱ ታይምስ ኮስ 60 ዲግሪ እንላለን። ጨርሰናል። ሁለተኛ ሳሜሽን ኦፍ ኤፍ አሎንግ ዋይ ዳይሬክሽን ኢኳልስ ቱ ዋይ ዳይሬክሽን ማለት ስትሬት ሆሪዞንታል ላይን ማለት ዋይ ዳይሬክሽን በዚህ ዳይሬክሽን ቴንሽን ዋን ላይ በዚህ ዳይሬክሽን ቴንሽን ዋን ታይምስ ኮስ ሳይን 30 ዲግሪ ማይነስ ቴንሽን ቱ ታይምስ ሳይን 60 ዲግሪ now this የዚህ ወይቱ ስንት ነው? 30 ኒውተን ነው። 30 ነው። ወደ ታች አፍላይ አድርጎ ስለዚህ ማይነስ ነው የምንለው ማይነስ 30 ኒውተን ወይም ማይነስ ቴንሽን 3 ማለትም እንችላለን። ቴንሽን 3 ኢኳልስ ቱ 30 ኒውተን ጋር እኩል ይሆናል ማለት ነው። ይህ ቴንሽን 1 ታይምስ 30 ኮስ 30 ማለት 0.8 ቴንሽን 1 ማይነስ 0.5 ቴንሽን 2 ቴንሽን 1 ታይምስ ሳይን 30 ማለት 0.5 ታይምስ ቴንሽን 1 ማይነስ ቴንሽን 2 ይሄ ሳይን 60 ዲግሪ ማለት ኮስ 30 ጋር እኩል ነው። 0.8 ቴንሽን 2 ማይነስ 30 ኒውተን። አሁን ይሄ እንደዚህ ብለን ካገኘን ዋይ ዳይሬክሽን እና ሳሜሽን ኦፍ ኤፍ አሎንግ ኤክስ ዳይሬክሽን እና ሳሜሽን ኦፍ ኤፍ አሎንግ ዋይ ዳይሬክሽን እንዲህ ብለን ካገኘን 0.5 ቴንሽን 1 ማይነስ 0.8 ቴንሽን 2 ኢኳልስ ቱ 30 ኒውተን የማስ ሳብስቲቱሽን እንጠቀማለን። ሳብስቲቱሽን አሁን እዚህ ጋር 0.8 ቴንሽን 1 ማይነስ አንደኛ ኢኩዌሽን በኤክስ ዳይሬክሽን 0.8 ቴንሽን 1 ማይነስ 0.5 ቴንሽን 2 ብለን 0.8 ቴንሽን 1 ማይነስ 0.5 ቴንሽን 2 0.8 ቴንሽን 1 ኢኳልስ ቱ 0.5 ቴንሽን 2 ቴንሽን 1 ኢኳልስ ቱ ቴንሽን 1 ቦታ እናስገባው 0.5 ቴንሽን 2 ኦቨር 0.88 እሺ አሁን ይሄ ቴንሽን 1 0.5 ኦቨር 0.8 ማለት 0.31 ቴንሽን 1 ኢኳልስ ቱ 0.31 ቲ2 ይህን ወስደን በቴንሽን 1 ቦታ ሳብስቲቱት እናደርገው
0.5 ቴንሽን 1 ቦታ ይሄ ሳብስቲቱት ስናደርግ 0.31 ቴንሽን 2 ማይነስ 0.8 ቴንሽን 1 ኢኳልስ ቱ 30 ኒውቶን። ግርታይ ቴንሽን 2 ነው። ቴንሽን 2 ኢኳልስ 30 ኒውቶን። አሁን ቴንሽን 2 ለማግኘት 0.31 ቲ2 ማይነስ 0.8 ቲ2 0.31 ቲ2 ማይነስ 0.8 ቲ2 ማይነስ 0.48 ማይነስ 0.48 ኢኳልስ ቱ 30 ኒውቶን። ቲ2 እዚህ ጋር አለ ኦቨር ማይነስ 0.48 ኦቨር ማይነስ 0.48